አለቀየን እየጠበቁ እሷ ቀረች። ከደሩ በፊት ደግሞ ማውራት በጣም ነውር ነው። በአትሌቲክስ ሲኒየሪቲ አለ። ሲኒየሪቲ በጣም ከባድ ነው። ዳሩ ኮታሲ ክብራትና ክብራን እንግዶቻችን ጀግናችን የዓለም ፈርጥ ሎሬት ኮሎኔል አትሌት ደራርቱ ቱሉ እንዲህ አይነት የመከባበር ደስ የሚል መንፈስ ያለበትን ሷሳስ ቀድሰው ሷሳስ ጀምረው እንዴት ይሆናል ብሏል ኃይልሻ። ስለዚህ ፍልቅልቋ ጀግናዋ አትሌታችን መልእክቱን ታስተላልፍና ከዚያ ወደ ኃይልሻ እንሄዳለን። ክቡራን የሃይማኖት አባቶች፣ አባገዳዎች፣ ክቡራን እዚህ የተገኛችሁ እንግዶች፣ ክቡር ደግሞ የምወደው ጓደኛዬና የማከብረው አትሌት ሻለቃ ኃይሌ ገብረስላሴ ክቡር ዶክተር የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት እና ባለቃዬ ማለት ነው። እንኳን ለምንወደው ጓደኛችንና ከቤተሰቡ ጋር እዚህ የሰራው ሆቴል ዛሬ ምረቃ አብረን ተገናኘን እያልኩ ሌሎችም ጥሪ የተደረገላችሁ እንግዶች እንደዚሁ እንኳን ደህና መጣችሁ። በመምጣታችን በመገናኘታችን እዚህ ትልቅ ቦታ ተገናኝተን ዛሬ እዚህ እቺን እድል አግኝተን ጓደኛችን ጎን በመቆም እቺን እድል ስላገኘው በኢትዮጵያ አትሌቶች ስም ላመሰግን ወዳለሁ። በመቀጠልም ወርቅዬንና ቤተሰቡን እንኳን ደስ ያለህ እላለሁ። ይሄ ቤት ተጀምሮ እስኪያልቅ ድረስ ከጎኑ ለነበሩት ለቤተሰቦቹ፣ ለጓደኞቹ እንደዚሁም ደግሞ ለዱከም ከተማ አስተዳደር ምስጋና ይገባቸዋል እላለሁ። በተረፈም ደግሞ ይሄ እንግዲህ እንደምናየው ከዚህ አሲ ይታያል፣ በቆጂ ይታያል ምናምን እየተባለ ነውና ወሊሶም አምቦ ይታያል እየተባለ ነው። ሜዳው በጣም ብዙ ነው። ሜዳው በጣም ብዙ ስለሆነ ስለዚህ ከዛሬ ደግሞ ሶስተኛ የአምስት ኮከብ ሆቴል ለምቀጥለው እንድናይ ፈልጋለሁ። ወርቅዬ ከነቤተሰብህ እግዚአብሔር ይርዳልሃለሁ። እንወድሃለን። ውድ ጓደኛችን ስለሆነ በጣም እንወዳለን፣ እናከብራለን። ደስ ብሎናል። አሁን ከዚህ በመቀጠል ጓደኛችን ሻለቃ ኃይሌ ገብረስላሴ ዶክተር ይናገራል። አመሰግናለሁ። ደርዬ አመሰግናለሁ። ወርቅሻን እኔ ወደዋለሁ ሁሉም እኔ ወርቁን የሚጠላ ሰው ወይንም የሚጠላ አትሌት እስከዛሬ ድረስ ስለ ወርቁ መጥፎ ያወራልን እና መጥፎ የተናገረ ሰው ስላላየው ወርቅ ነው። ጸባው ጸባይ ነው። ደግሞ አንድ ነገር የምነግራችሁ ከሱም ደግሞ በላይ ባለቤቱ መሰረት በጣም ወርቅ ጸባይ ያላት ነች። ሁለቱ ተገናኝተው ነው የአንድ ሰው ስኬት ሁሉ ጊዜ ወርቁ ከፊት ይታያል እንጂ ሚስቱ፣ ልጆቹ፣ ቤተሰቡ፣ ሰራተኛው ከሱ ጋር የሚሰራው ከዛ እያለ የዚህ የዱከም ከተማ ከንቲባ እዚህ መሀላችን አሉ። በጣም ልንደሰት ይገባል። እዚህ ውስጥ ይሄ የምታዩት የወርቁ ንብረት አይደለም። ወርቁ በስሙ ገዛው እንጂ የንብረቱ ተጠቃሚዎች እዚህ ውስጥ የሚሰሩ ሰራተኞች ናቸው። ከዛ ደግሞ አልፎ የዚህ ከተማ የዱከም ከተማ ነው በተዘዋዋሪም በሉት በቀጥተኛ ተጠቃሚ እነሱ ናቸው። መንከባከብም ያለባቸው ማናቸው? የዚህ ህብረተሰብ የዚህ ነዋሪዎች በቃ ንብረታችን ነው ይመለከተናል። ይሄ ታይ እንትን ንብረት ሲዲዶንም አትርሺ። ስለዚህ አሁን ኃይሌ በሪዞርት በሆቴል ስንት ደረስክ? ወርቁ ጋራ እየተፎካከረ ትክክለኛ አሁን እዚች አንድ አምስተኛ ከፍታለሁ እያልኩ ነው። ባለፈው እኮ ታዲያ ና ክፈት ምንም ችግር የለም እናስተናግድሃለን ተብለህ ነበር። አዎ ፕሮሚስ የገቡልኝ እዚህ ባለስልጣናቶች አሉ። እንግዲህ እኔ አይኔ እዚህ ነው፣ እዚህ አካባቢ ነው። እዚህ እንኳን ፉክክር የወርቁ ሆቴል የኔ ሆቴል ብዬ ስለምቆጥረው ሌላ ኢንቨስትመንት ነው እዚህ የምፈልገው። እጅግ አድርገን እናመሰግናለን።
እንደዚሁም ደግሞ በዚህ መካከላችን የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት ጀግናው አትሌታችን ገብረ እግዚአብሔር ገብረ ማርያም በመካከላችን ይገኛል። ገብርሻንም በጣም በታላቅ አክብሮት አንድ ቃል እንዲልልን ወደ መድረክ ጋብዛለሁኝ። አትሌት ገብረ እግዚአብሔር ገብረ ማርያም ቻና ፕሬዝዳንት ፌዴሬሽን አትሌቲክስ ኢትዮጵያ ከበጃን ገረወል ተጂ ተፈራ በነገራችን ላይ አትሌት ኃይሌ ገብረስላሴ ዱባይ ቀደም ሲል የያዘውን መርሃ ግብር ሰርዞ ነው ለዚህ ለልብ ወዳጁ ያለውን ክብርና ፍቅር ለመግለጽ መርሃ ግብሩን አቋርጦ በጊዜ በጠዋት የተገኘውና ይሄም እጅግ የሚያስመሰግነው ስለሆነ ቤተሰቦቹ ምስጋና አድርሱልን ብለዋል። እናመሰግናለን። ኃይልሻ ኃይሌን ሰዓቲ ከበጁረት ሲናመተሙ ገነመ በሪዳን ከነን ድፌ ጉዳ ገለቴ ይፈና ገመ ሁንዳን ሞዴል አተው በርባጭ ሳላዋንቴ በገነጋን እዴ ያቀንልኝ ገለቶሚ የጀግናው አትሌታችንን ፈር በመከተል እንደዚሁ በተለያዩ ኢንቨስትመንት መስኮች ትልቅ ተሳትፎ እያደረገ ያለው አትሌት ገብረ እግዚአብሔር ገብረ ማርያም አጭር መልእክት ይኖረዋል። አመሰግናለሁ ስለተሰጠኝ እድል። እንኳን አደረሳችሁ። በገነገነፍተኒ እውነት ያው ይሄ ፍቅር ያው የላብ ፍቅር ነው፣ የነጭ ላብ ለዛው። ስለዚህ ቀደም ብሎ እንደተባለው ምንም አላገናኘንም፣ ላባችን ነው፣ ሜዳችን ነው። ስለዚህ ነገም የማንሽረው ስናወራበትም የሚያምረን ስንስቅም ከሙሉ ልቦናችን የምንስቀው እንግዲህ ይቅርታ ሲቪሎች ካላችሁ እንጂ አትሌት ጋር ስንሄድ ነው። የአትሌት ቤት ስንሄድ እኔ ከልቤ አወራለሁ፣ እስቃለሁ። ምክንያቱም ብዙ ጊዜ እንግዲህ ፈቅጄላችኋለሁ ፕሮግራም መሪዎች እንደሚገቡ ጎቲቺ አትሌት ኬኛ ቀነኒሳ በቀላ ሴና ጅራ በገነጋን ንፍቴ ራዳራሰዎች እኔ በገነጋን ንፍቴ ቀነኒ ስለዚህ ቀነኒንም አንሸኛውም በቀጥታ ወደ መድረኩ እንዲመጣ ነው የምናደርገው። ይሄ በጣም ታሪካዊ መድረክ ነውና ጀግናው አትሌታችን ቀነኒሳ በቀለ እሺ አሁን ባካችሁ በጣም ታሪካዊ እናድርገውና አሁን ደግሞ የማራቶኑ ጀግና አትሌት ገዛኸኝ አበራ ገዝሽ ባርከን አንተም ወደ መድረክ ናለን። አትሌት ኮማንደር አበበ መኮንን አቤ እናመሰግናለን። ያው ነው እንግዲህ አንዱ እየመራ ይቆያል፣ ከዛ ወደ ኋላ ይላል፣ ከዛ ሩጫ ነው። ስለዚህ ይህንን ፕሮግራም ላይ ይህንን ስነ ስርዓት ላይ ስንገኝ ሁላችንም የሚሰማን ኩራት እንግዲህ ለእናንተ መግለጽ በጣም በትንሽ ቃላት መግለጽ ይቻላል። የኛ ምንም መነሻ የለንም። መነሻችን ከዜሮ ተነስተን ነው ሚሊዮን መቁጠር የጀመርነው። የገበሬ ልጆች ነን። በጣም የደህየ የአነስተኛ ገቢ ያለው ገበሬ ልጆች ጉልበታችን ተጠቅመን ቀደምት አባቶቻችን ወይም ወንድሞቻችን ተጠቅመን አይተናቸው ሲሮጡ አየን፣ ለመሸለም በቃን፣ ብር ለማግኘት በቃን። እዚህ አምረን ፊት ለፊታችሁ ስንታይ ተአምራችን ትልቅ ስራ መስራት ነው። ሙያችን ማክበር ነው። ንጹህ መሆን ነው። ንጹህነታችን እያደረ እየዋለ የሚታይ ነገር እንድንሰራ ያደርገናል። እውነት ሁሉም ሰው ባለበት ሙያውን ካከበረ ጠንክሮ ከሰራና ንጹህ ከሆነ ፍሬውንም ያያል። ወርቅሻ ሲሮጥ ብዙ አላቆም፣ እድሜን ለማሳነስ አይደለም፣ ግን
ትናንት አብሮኝ እንደሮጠ ሰው ነው የምቀርበው። በጣም ነው የማከብረውና በጣም ሰው ከማክበሩ የተነሳ ማለት ነው። ስለዚህ ሁላችንም ንጹህ ከሆንን ሁላችንም እችን ሙያችንን ያገኘናትን ወደዚህ የምናስቀምጥ ከሆነ ነገ የሚታይና ለህዝብ ለወገን የሚሆን እንሰራለን። ወርቅሻ ይሄ አንተ ስራ ምትበላው ከኛ በላይ እንጀራ አይሆንም ወይ ከማንም ሰው በላይ እንጀራ አይሆንም። አንድ እንጀራ ሊሆን ይችላል፣ ግን ለብዙ ወገኖች ይሄንን ቦታ መከፈቱ ትልቅ እድል ነው። ያንተን መስዋዕትነት ስለሚያሳይ ነው። ሌላው ግን አንድ ትልቅ ነገር ልበላችሁ። እኛ አትሌቶች ራሳችንን ብቻ እየጠቀምን አይደለም፣ ሀገራችንን እየጠቀምን ነው ብለን እናስባለን። ግን ሀገራችን አልተጠቀመችብንም፣ አካባቢያችን አልተጠቀመብንም። አካባቢያችን ትልልቅ ሰዎች ናቸው የሚል አስተሳሰብ እንዲዝ አላደረግነው። ምክንያቱም እጅህ ላይ ያለ ወርቅ ቅርብህ ላይ ያለ ወርቅ ስለሆነ እነዚህ ሰዎች በዓለም ላይ አሰባስበ ፎቶ ብቻ ለማስነሳት ትልቅ ክብር አለው። እኔ እነሱ አካል በአጋጣሚ ደረጃ ሆንኩኝ እንጂ ከነሱ በታች እና በታች ነው አመጣጥም በውጤትም በሌሎች ዘርፎች በኢንቨስትመንቱ። ነገር ግን የአጋጣሚ እድል ሆኖ አብረን እየኖርን አብረን እየተጫወትን እየተቀመጥን ነው። ስለዚህ እነዚህ እንቁ ልጆቻችሁ አክብሯቸው፣ ክብር ስጧቸው። ለሚሰሩት በሙሉ ህዝቡና መንግስት ቢደግፋቸው መልካም ነው እላለሁ። ምክንያቱም ተፈልጎ አይገኙም ሌላ ዓለም ላይ። እነሱ ቢኖሯቸው ኖሮ ሌላ ዜና ያሰሙን ይሆናልና የእናንተ ወርቆች ፊት ለፊታችሁ ስላሉ ደግማችሁ ክብር ስጧቸው ለማለት ነው። አመሰግናለሁ። እጅግ አድርገን እናመሰግናለን። ክብር ለጀግኖቻችን ይሁን። በእውነት በጣም የተለየ ሌላ ደግሞ ጸጋ ነው የምናየው ገብርዬ ጋር ያለው እያንዳንዱ መስመሮች ውስጥ ፍሬ ያለው ሀሳቦች ነው የሚያስተላልፍልን። አሁን ደግሞ ሌላው ጀግና አትሌታችንን ቀነኒ ኬኛ። እሺ አመሰግናለሁ። ያው ወርቁ የምንወደው ወንድማችን ነው። ዛሬ በዚህ በምርቃቱም እንበል ያው በደስታው ላይ በመገኘታችን በጣም ኩራት ተሰምቶናል። ያው ደስ ብሎናል። እንግዲህ የእሱን ደስታ ለመካፈል ነው ሁላችንም እዚህ የተሰበሰብነው እና እንኳን ደስ አለ ለማለት ወዳለሁ። ይሄ ደግሞ ያው ለወገኑም ለአካባቢውም ለሀገሩም ያው ትልቅ ነገር ነው። በዚህ ሰርቶ ባገኘው ደግሞ እንደዚህ ከህዝቡ ጋር ተካፍሎ ለአካባቢ ወጣትም ስራ ፈጥሮ እዚህ ቦታ ላይ ይሄንን ኢንቨስትመንት ማቋቋሙ በጣም ትልቅ ነገር ነው። እንግዲህ ሁላችንም የነሱን አርአያ ተከትለን የበኩላችንን ጥረት ያው እያደረግን ነው እኛም እና ወርቁን በድጋሜ ከነ ቤተሰቡ እንኳን ደስ አለ። ደስታ ያንተ ደስታ የኛ ደስታ ነው ለማለት ነው። እጅግ እናመሰግናለን። የኦሎምፒክ ጀግናችን የምንወዳትን ሀገራችንን ሰንደቅ ዓላማ ደግሞ ደጋግሞ ያሰቀለልንን አትሌት ቀነኒሳ በቀለን አሁን ደግሞ የቦስተን ማራቶንን ጨምሮ በታላላቅ ውድድሮች የኢትዮጵያን ስም ከፍ አድርጎ የሰቀለልን አትሌት ገዛኸኝ አበራ። አመሰግናለሁ። ወርቁንና ባለቤቱ መሰረትን በቅድሚያ ትልቅ አክብሮት አለኝ። እኔም በዚህ መንገድ ሁሌ ስመላለስ ወርቁ ጋር ጎራ እያልኩ ቁርስ እየበላሁ እየተመካከሉ በጣም ትልቅ ወዳጅ ነን። እነሱም መውቀስ አይሆንብኝና እያንዳንዱ አሁን እዚህ ቆሞ የተናገሩት ከሻለቃ ኃይሌ ጀምሮ እህታችን ደራርቱ ሁሉም እነ ቀነኒሳም የተናገሩትን ነገሮች ሁሉ አትሌቱ ምናልባት እንደ ፕሮግራም ነገር ያደረጉት ይመስለኛል። ያው ቅርብ ስለሆኑ ስለማውቀው እያንዳንዱ ትልቅ የሆነ ዓለም ላይ የታወቁ አትሌቶቻችን የተናገሩትን ንግግሮች እዚህ ቦታ ላይ ሆኖ ቢሰሙት
በጣም ደስ ይለኝ ነበር።